ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ ፊደላት በሰባቱም ይሆናል ማለት ነው። ከመ እስከ ሞ ባሉት በእያንዳንዱ ቃላት መስርቻ አምጥቼላችኋለሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በትህትና ጋብዛለሁ። ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ለሌሎቹ ለጓደኞቻችሁም ሸር ማድረግ ይጠበቅባችኋል ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ በቀን አንዳንድ ሰዓት ነው የማስተምረው እኔ። በተመቻችሁ ሰዓት ጠዋት ላይ ሊሆን ይችላል፣ ቀን ላይ ሊሆን ይችላል፣ ማታ ላይ ሊሆን ይችላል። በሚመቻችሁ ሰዓት እያመቻቻችሁ በቴሌግራም፣ ዋትሳፕ፣ ኢሞ በዚህ ስልክ ቁጥር እዚህ ጋር በለጠፉት ስልክ ቁጥር 251 9 18 32 00 42 በሚለው ስልክ ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። አናግሩኝ፣ በደንብ አድርጋችሁ ትምህርታችሁን ትከታተላላችሁ እዚህ ጋር ባለው ስልክ ቁጥር በለጠፍኩት ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮ እሄዳለሁ። እናንተ እስከመጨረሻው ድረስ አብራችሁን ትቆዩና ከዚህ የተለየ ነገር ካለ የተለየ ቪዲዮ ስለሚኖር እናንተ በደንብ አድርጋችሁ ቃላቶቹን ኮመንት ላይ መጻፍ ማንበብ ትችላላችሁ ማለት ነው። ቀጥታውን ወደ ቪዲዮ ነው የሚሄደው። መጀመሪያ ፊደላቶቹን ላንብብላችሁ። ከመ ነው የሚጀምረው። መ በእስክሪብቶ እያሰመርኩ መ ሙ ሚ ማ ሜ ም ሞ በእነዚህ በሰባቱም በእያንዳንዱ አራት አራት ነው ይዤላችሁ የመጣው ማለት ነው። ስለዚህ መ ሙ ሚ ማ ሜ ም ሞ መ በሚለው ስንጀምር መ በሚለው መመረቀ መመረቀ መመቀስ መመቀስ መመነጸር መመነጸር መመኪና መመኪና ይሆናል ማለት ነው። መ በሚለው መረቀ መመረቀ መቀስ መመቀስ መነጸር መመነጸር መመኪና መመኪና ይሆናል ማለት ነው። ቀጣዩ ሙ ሙ በሚለው ሙዚቃ ሙዚቃ ሙቀት ሙቀት ሙሽራ ሙሽራ ሙዝ ሙዝ ሙዚቃ ሙዚቃ ሙቀት ሙቀት ሙሽራ ሙሽራ ሙዝ ሙዝ ይሆናል ማለት ነው። ቀጣዩ ሶስተኛዋ ፊደል ማነች? ሚ ሚ በሚለው ሚስጥር ሚ ሚስጥር ሚዛን ሚ ሚዛን ሚስት ሚ ሚስት ሚስማር ሚ ሚስማር ሚስጥር ሚ ሚስጥር ሚዛን ሚ ሚዛን ሚስት ሚ ሚስት ሚስማር ሚ ሚስማር። እሺ አራተኛ ማ ማ በሚለው ማንጎ ማማንጎ ማር ማማር ማታ ማታ ማጀት ማጀት። እሺ ስናየው ማንጎ ማማንጎ ማር ማማር ማታ ማማታ ማጀት ማጀት ይላል ማለት ነው። ሜ በሚለው በአምስተኛዋ ፊደል ቀለበት ባለባት ሜትር ሜሜትር ሜላት ሜሜላት ሜንጦ ሜሜንጦ ሜዳ ሜዳ ሜትር ሜሜትር ሜላት ሜሜላት ሜንጦ ሜሜንጦ ሜዳ ሜዳ ይሆናል ማለት ነው።
በስድስተኛዋ ፊደል ም በሚለው ምላስ ምላስ ምግብ ምግብ ምሰሶ ምሰሶ ምሳሌ ምሳሌ። እሺ አንድ በአንድ ስናየው ምላስ ምላስ ምግብ ምግብ ምሰሶ ምሰሶ ምሳሌ ምሳሌ ይሆናል ማለት ነው። የመጨረሻው ሞተር ሞተር ሞዴል ሞዴል ሞከረ ሞከረ ሞፈር ሞፈር። እሺ ይህን አንድ በአንድ ስናየው ሞ በሚለው ሞተር ሞተር ሞዴል ሞዴል ሞከረ ሞከረ ሞፈር ሞፈር ይሆናል ማለት ነው። ስለዚህ እናንተ በደንብ አድርጌ እኔ አሁን ቀስ እያረኩኝ እያጠፋውም እያሰመርኩም በደንብ አድርጌ ያሳየኋችሁ። እናንተ ጋር የሚጠበቅባችሁ በደንብ አድርጋችሁ ፊደላቶቹ ስንተኛ እንደሆኑ አሁን መቸኮል አይደለም መፍጠንም አይደለም ከእናንተ ጋር የሚጠበቀው። ለምሳሌ ይች መ አለች። መ አንደኛዋ ፊደል ከሁለተኛዋ ፊደል በምን ትለያለች? መ ከሙ የምትለየው ሙ ምን አይነት ነች ማለት ነው? ከአንደኛዋ ፊደል የምትለየው ጎኗ ጋር ቅጥላት አለችባት። ይታያችኋላ። እዚች ጋር ሚ ስንል እዚች ጋር እግሯ ጋር ቅጥላት ሚ። ማ ማለት እግር የሌለው ፊደል ስለሆነ ወደ ታች ስትሬት እግር ይኖረዋል ማለት ነው። ሜ ስንል እዚህ ጋር ቀለበት አለች ማለት ነው። እግሯ ጋር ቀለበት ሸፋፋ ነች፣ ዘወር ያለች ነች። ሞ ከሆነ ደግሞ በመሃል ወደ ታች። ልክ እንደዚህ ቅርጻቸውን በደንብ መለየት ይጠበቅባቸዋል። ስለዚህ መ ሙ ሚ ማ ሜ ም ሞ። አሁን አግዳም ላንብብላችሁ የመጨረሻ መረቀ mu ሙዚቃ ሚ ሚስጥር ማ ማንጎ ሜ ሜትር ምላስ ሞ ሞተር። ሁለተኛው መቀስ ሙቀት ሚዛን ማር ሜላት ምግብ ሞዴል። ሶስተኛ መነጽር ሙሽራ ሚስት ማታ ሜንጦ ምሰሶ ሞከራ። እሺ የመጨረሻው መኪና ሙዝ ሚስማር ማጀት ሜዳ ምሳሌ ሞፈር ይሆናል ማለት ነው። እናንተ ግን እስከ መጨረሻን ካዳመጣችሁ በራሳችሁ መጻፍ ትችላላችሁ። በሌላ ሰዓት ደግሞ ምን አይነት ቪዲዮ ይዤላችሁ እንደመጣ ኮመንት ላይ ብትጽፉኝ ብታናግሩኝ አዋራችኋለሁ ማለት ነው። ኦንላይን መማር የምትፈልጉ አሁን በድጋሚ 251 9 18 32 00 42 ብላችሁ ደውሉልኝ፣ አናግራችኋለሁ። አማርኛ፣ እንግሊዘኛ፣ አፋን ኦሮሞ የፈለጋችሁትን ቀስ አድርጌ እናንተ የሚገባችሁ ቋንቋ እንደ ስራው ሁኔታ። ምክንያቱም አብዛኞቻችሁ እኔ ጋር የኔ እንትኖቹ የቻናል ቤተሰቦች የሆናችሁ በስደት ዓለም ላይ ስለምትሆኑ ሰዓታችሁን አመቻችታችሁ ጊዜያችሁን እንድትጠቀሙ እዛም ስራችሁን ሳትበድሉ እዚህም ጋር ትምህርታችሁን በጎን መማር ስለምትችሉ እንደዛ ማድረግ ትችላላችሁ ማለት ነው። ስለዚህ በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬ ይበቃኛል። ቻው።